ያንተን ማሳብ በነፃነት እንድትገልጽ ይሄ ማለቱ ይሄ ነው እንድትለኝ አንደኛ ሙዚቃውን ሰምተን እንጨርስ ነው። ግን አንተ አሁን ከኋላም ባክግራውንድ ስላለ ላስወርድና ከይቅርታ ጋር ሌሎች የኦሮሞ ልጆች በተለይ ኦሮሞኛ የምትችሉ ሰዎች ብትመጡ ደስ ይለኛል። ኦሮሞኛ የምትችሉ ሰዎች ገለልተኛ የሆናችሁ ሰዎች ጠየቅኩ። ብዙ ሰው ላከ፣ ግን ከዛ ውስጥ እንዴት አውቃችኋለሁ? ጊፍቱ የምትባለች ካለች አስከሷል። የታለች ጊፍቲ? ፌርነች ጊፍቲ? ኖ ትረስ እሷማ ቀንደኛ ሄዳለች። ፍሬንድ ነች። ጽፋልኝ ነበር ለእኔ። ምን ያውቄ ነው ዝም ያልኳት? ዝም በላት ትግባ መግባቱን ግን አተረጉምልም። ኖ እይትላችሁ። ቆይ ይሄ ነገር በደንብ መተርጎም አለበት። ለምን እንደሆነ ታውቃለህ አዲስዬ? እንደዚህ ህዝብ እየተሳደበ ዘፈን እንዲለቅ ተደርጎ ቴዲ ግን ኢትዮጵያን የጠራበትን ዘፈን በዚህ ልክ ተነስተው የጮሁበትና የተሳደቡበት መንገድ እኔ በጣም ስለደበረኝ ነው ማውራት የሚፈልኩትና በስነ ስርዓት በስትክክል ለህሌናችሁ ብላችሁ ወይም ደግሞ የሆናችሁ ለህሌናችሁ ብላችሁ ኦሮሞ ተወላጅ ከተረጎማችሁ ጥሩ ካልሆነ በጣም ችግር አለብሽ እንዴ? ሆነች ቢፍቱ ፍሬንዴ ነች። አተረጉትም በላት እንዴ ተረጉማለሁ። የቀረው ማዘርየው ይተረጉማሉ። ያው የኛ ናቸው የአዲስ ማዘር ከተሳሳትኩም ማለት ነው። ስታፕ አይ ኖው ዩ ቬሪ ዌል አንቺ እኮ ልተርጉማ ቢፍቱ ሌላ ቤት ለምንድን ነው ኦሮመኛ የሚችል በዛ በበጋ ብቸኛ ጠፍቶ ፍለጋ እንደማለት ነው። ያ ነው ይሄው ምንድነው? አይ ቶልድ ዩ ጂል ሶሪ ቢፍቱ እየቀለድሽ ነው? አይ ቶልድ ዩ ነግሬያለሁ። የዳለቻ ፍሬንዱን አሁን ይሄንን ተተረጉማለህ ታስባለህ? ዘፈኑ እንዲህ ነው የሚለው፣ በዛ በበጋ ነው የሚለው። እኔ እኮ ነቀቸባቸው አንተ ያልገባ አይ ቲንክ ዲስትራክት ማድረግ ነው ያልሽው ቢፍቱ። አይ ሚን እኔ ሀሳብ ካለሽ ሀሳብሽ እንድሰጪ ትቆያለሽ ከማስወረድሽ፣ ግን ማተረጉም ይኮን ለሌሎች ድን አዲስ ስለሃያው ከጨነቃችሁ ምሳሌያዊ ነገር ነው። ምሳሌያዊ የሚሆን ለማን ነው? ሀሪ ማለት ነው። ሀሪ ማለት ነብር ነው። ነብር አየኝበት እንደማለት ነው። ቢፍቱ ላስወረድሽ አንቺ ምንም ማናገርሽ ቢፍቱ ሞጊልዳ ዊነር ስቱፒድ። አሬ ማለት በኦሮመኛ አህያ ነው። ሰሬ ማለት ውሻ ነው። ይህን ማናቅ እንኳን አደረጋችሁን እንዴ? ይሄ ቢፍቱ ግን ጓደኛ የሆነሽ እንደዚህ ተደረጉም ያለሽ ለምን ተጠቀመው? ይኸውልህ ምሳሌያዊ ንግግር የተናገረው ሞጊልዳ አንተ ራሱ ዩዌስ ማታም ይኸውልህ እኔ የተናገረው ንግግር በምሳሌያዊ አነጋገር ግን ምን ማለቱ ነው? አቅርብ፣ ትክክለኛ ንገረኝ። በምሳሌ የሚሆን በምን ህዝብን አልተናገረም። ንግግሩ ምንድን ነው? ንግግሩ ገብቷል? እስኪ ልመልሰውና ይሄንን መልስልኝ። ምን እያለ ነው? እንስማው። አህያ ይፎክራል። እንደዛ መሰለኝ አይደል? ምንድን ነው ያለው? እስኪ አሁን አህያው ይፎክራል አይደል? እንደዛ ነው። ምንድን ነው ያለው? አሁን ያለውን በትክክሉ ስንኙም ሙሉ ንገረኝ። አሁን ውሸት ስለሆነ ተናነቀው። አየሽ በቴመር እኔ ሌላ ብሔር ፈልግ። ይሄ እኮ ኢትዮጵያ ውስጥ የሚኖር ነው። አይተረጉምልህም። ሞጊልዳ እኮ ሆዳም ካድሬ እኮ ነው። ሞጊልዳ ካድሬ እንዴት ነው የሚተረጉመው? ትርጉም ካድሬ አይደለም ብያለሁ እንዴ እኮ ካድሬዎች ይሄንን በግልጽ አይተረጉሙትም። ሞጊልዳ የሚሰየፍ ሀሳብ ሲኖር ይቀመጥና ሀሳቡን እንስማው። ሀሳብን እንሰማለን። አተረጉምም ተፈርዶባል። አተረጉም። ኦኬ ኦሮመኛ የምትችሉ የትግራይ ወይም የአማራ የሌላ ብሔር ተወላጆች ካላችሁ አሉ እኮ እኔ እኮ የጠፉ ዛሬ። እኔ ብዙ ወለጋ የተወለዱ የራሱ ትንሿ ፋኖ የምትባል ልጅ አውቃታለሁ። ትንሿ ፋኖ ነበረች። አንድ ደግሞ ምንድነው ቤዛሙ የሚባል ልጅ ነበረ።
እነሱ የት ሄዱ? በተለይ ቢዛሞ በደንብ ያውቃል ኦሮምኛ። ቢዛሞ አለ ከስር ሀያት ወለጋ ካለች እስኪ አንድ ቁጥር ትጻፊልኝ። ሀያት ወለጋ አለሽ? አንድ ቁጥር ሳላዲን ቆይ ሀያት ወለጋ ያቺኛው በዛ በበጋ ነው አለችም። እኔ ነግሬያለሁ ይዳለች ፍሬንድ ነች አታስገባት አላልኩም? አውቃታለሁ በደንብ ፍሬንድ ነች እኮ እንትና ቀልድ አወረደች በዛ በበጋ። ከዛ ደግሞ ሀር የሚለው ነብር ማለት ነው አለችክ። አይችሉም ብላ ነው። እስኪ አማራ ሆናችሁ ኦሮምኛ የምትችሉ የላችሁ? ጉራጌ ሆናችሁ ኦሮምኛ የምትችሉ ይድፋችሁ። በየቦታው እኮ ካልተረጎምን እያሉ ሲሯሩጡ እናውቃቸዋለን። ዛሬ ምንድን ነው? ወይኔ ኦሮምኛ ከዚህ በኋላ ኦሮሞ አግብቼ ኦሮምኛ ነው የምማረው። በላይ ነው ቶሎ ቶሎ የሚሄደው። ኮመንቱ ላይ እኮ አይቼ ሰው እንዳልሰብ ራሱ እስኪ ላኩ፣ በቃ እስኪ ወደ ላይ ላኩልኝ በኢየሱስም። ይሄንን ትርጉም ታታች ራሱ የኦሮሞ ልጆች ይሄንን ላይቭ ሪፖርት አድርጉና እናዘጋው አካውንቱን እያሉ ነው። ጨንቋቸዋል። ምን ነው ምንድነው ዘፈን ውስጥ ያለው? የተደበቀ ቦምብ አለ እንዴ? ለምንድን ነው የፈሩት ነው? ኦኬ አይ ዶንት ኖ። ዮኒ ቹቹ ራሱ እኮ ይችል ነበር ኦሮምኛ። ቹቹ ራሱ ይችል ነበር። በተንተባትቦም ቢሆን የተረጉምልን ነበር። እስኪ ኤልሳ የምትባል ልጅ መታለች። ኦሮምኛ ከቻለች ኦሮምኛ ለቻለ ነው እድል የምሰጠው እና እውነተኛ ሰው። ኤልሳ ኦሮምኛ ትችያለሽ ነው? ቴዲ ኤልያስ ነኝ። ኤልያስ ጊዜህን ማጥፋት አልፈልግም። ርዕሱን ብቻ ንገረኝ። ኦኬ ትርጉም እንድተረጉምልኝ ነው ሙዚቃውን እኮ የሙዚቃውን ርዕስ ብቻ ንገረኝ። እኔ ያልችለውም እንትኑን በቲአይ ልትነግረ ምንድን ነው ርዕሱን ንገሩኝ። የገላን ርዕስ ምን መሰለ የሚለው መሰለ ገላን ጉርሜሳ የሱፍ ጌታውን ጋለማ ነው ጋለሜ ሴኛ ጋለማ ሴኛ ነው ጋለሜ ሴኛ ጋለሜ ሴኛ። ቴንክ ዩ። እስኪ እዚህ ሆነ ልተረጉምልን ነው። በኤአይ ላይ ያመጣው ነው። እውነት ትክክል ነው። ጋለሜ ሴኛ ማለት ምን ማለት ነው? እሺ የኤአይ ትርጉም እንስማ። ትክክለኛ ሰው መስማት አልቻለም። አሌክሳንደር አሌክሳንደር ኦሮምኛ ይችላል ወይ? እስኪ እንስማ። አሌክሳንደር ተብሎ ሌላ ብሔር ነው የሚኖረው። አሌክሳንደር የታሪክ ማህደር ማለት ነው። የታሪክ ማህደር ማለት ነው። ጋለማ አለ ኤልያስ አለው። ቴዲዬ የሚታርጌው ነው። ብታስወጣኝም በኋላ መግባት ትችላለሁ። እሺ ሀሳቡን ሰብሰብ አድርገህ ትርጉሙን ልሰራልን ነው? ልሞክር ነው። እሺ ሞክር። እስከዛ ሌሎች ትንስተሽ። እሺ እኛኮ ኦኬ ሁሉምኛ ኦኬስ አማራ ሆናችሁ ጉራጌ ሆናችሁ ኦሮምኛ የምትችሉ ሰዎች የላችሁም ወይ? አደይ የምትባል ልጅ እሺ ቆይ እናንተ ዝም ብላችሁ ማትችሉ ከሆነ እንዳትመጡ። እንዴት የላችሁም ኦሮምኛ የምትችሉ? እኔ በግድ መማር አለብኝ ኦሮምኛ ማለት ነው። አቤት እሺ ኦሮምኛ ትችላለህ? ችግር የለም። ግን እኔ የምላችሁ ኢትዮጵያ ተወልደን እንዴት ነው ኦሮምኛ፣ አማርኛ፣ ትግርኛ ሁሉንም ማንችለው? አይሱን ተረጉምልሃለሁ። ችግር የለውም። እሱ ተርጉምልን። ግን ከዚህ በኋላ እንማራለን። አሁን አንተ ኦሮምኛ ትችላለህ ወይ? በደንብ አድርጌ። ኦኬ አንተ ማነህ? ገላን ነህ እንዴ? ማነው ገላን አልኩኝ። ማን እንድማቀው ልጅ አለ ቴዲ ቤት ድምፁ እሱን ይመሳሰላል። ችግር የለውም። እሱ ችግር የለውም። ኦኬ ይሄን ተርጉምልን። እሺ ይሄንን ዘፈን
yamu harreefo kaadinaamu biyyoo biyya baakootii maalirraa gooti ያዘው እንጂ ኦኬ ያስኩት እዚህ ጋር ወይ ጉድ የሚለው ልጅ ልሳቦስ ከዛ ወይ ጉድ የምትባለው ሪኮስት አድርግልኝ አንተ ግጥሙን ኢልሙ አባዳዋሙ ሐሬፍ ኡካናሙ ይላል ምን ማለት ነው ሐሬ ልጅም በአባት ነው የምትጠሩት ለአህያ በአባት የሚጠራ ልጅ ገባረለ ለአህያ ሳርን አያጨድም ኢዚ ቀላል ነው የትርጉሙ ምን በአባት የሚጠራ ልጅ ለአህያ ሳርን አያጨድም ያለቀ ጉዳይ ከዚህ በላይ ትርጉም መታመጣ ከሆነ ቀጣልሃለሁ ማሰላማ ኦኬ ኢልሙ አባዳን ያሙ ሐሬፉ ካናሙ ነው እሺ አደይ ኦሮምኛ ትችያለሽ አዲስ ይቻላል ኦኬ አሁን ያለው ትክክል ነው እንደዛ ትክክል ነው ኢልሙ አባዳዋሙ ሐሬፉ ካናሙ በጣም ጥሩ በአባት የሚጠራ ልጅ ለአህያ ሳር አያጨድም ቴንክ ዩ አይ በትዋሽ ስለምትችል ታረማለች ኦኬ እኔ እችላለሁ ኦኬ ዳስ ግጥኝ አሁን አየ አንተ ትናገራለህ ከተሳሳትክ ሚውት በቃ ግን ይሄን ተፈለገ ግን አስፈላጊ ነው ዋይ ለምን በጣም አስፈላጊ ነው ዘፈን መሆኑን ብቻ አይደለም ትርጉሙን ማወቅ አለብን ሁላችንም ትርጉሙ ዘፈን ነው በቃ ገልሜ ሴና ማለት ደግሞ ሂስትሪ ቡክ ነው ወንድሜ ሂስትሪ ቡክ ነው ይኸውልህ ገልሜ ሴና ማለት ገልሜ ሴኛ አይደለም በትክክል አንብቦ ካነበብከ ራሱ ማለት ነው ገልሜ ሴና ማለት ሂስትሪ ቡክ ነው ወንድሜ ውይይታችንን እንዳትበጠብጠው እኔ በሐሳብ ስላለ አስገብቻለሁ መጀመሪያ ተርጉምልን ሳትዋሽ ከዛ ሐሳብህን እንጋራለን ሐሳባችንን እንሰጣለን መጀመሪያ ዘፈኑ ለቴዲ የተመለሰው ዘፈን ላይ ትርጉሙን ማወቅ አለብን ኢትዮጵያ ህዝብ ማወቅ አለበት ምንድነው የተነገረው በመጀመሪያ ደረጃ እነዚህ የኦሮሞ ዘፋኞች ኦሮሞ ኢትዮጵያ አይደለም ወንድሜ ኦሮሞ ኢትዮጵያ አይደለም መቻልኩኝ እነዚህ ግን ታዲያ ይኸውልህ ለኢትዮጵያ የተዘፈነ ዘፈን አልነበረም ዘፈኑ ለኢትዮጵያ አልተዘፈነም ቴዲ አፍሮ የዘፈነው ለኢትዮጵያ ነው ለኢትዮጵያ ህዝብ ነው እነዚህ ሰዎች የፈለገ ቶ እሱ እኔ እንትን አይደለም ግን አንተ አሁን ኦኬ በኋላ ላይ ሐሳብ ትሰጣለህ ገልሜ ሴና ቅድሚያ ማለት ነው ቆይ ወንድሜ ያስወረድኩ ለምን መሰለ በኋላ ላይ ውይይቱ እኮ ይቀጥላል እኮ ውይይቱ ሐሳብ እንድትሰጥ አስገባሃለሁ አሁን ግን ትርጉሙን ነው መስማት የፈለግነው እየረበሽክ ስለሆነ ነውና ሐሳቡን እንስማ ስንጨርስ ገብተ ምን ማለት እንደሆነ ያንተን የፖለቲካ ሐሳብ የሙዚቃውን የቴዲን መተቸት ትችላል ሐሳብ ሰጣለሁ እስከዛ ግን አዳይ ተተርጉሚልናለሽ መለስ እናርገውና ተርጉ እዚህ ድረስ ትክክል ነው መሰለኝ ተተረጎመውና ሐሳባችንን በታትነውታል ግን እንስማው ሴናው ዘረቱ አባቶክ አማንቲስ ቶክ ቻጀዳ አዳቶክ ጨፈቀ ሞቶ ሙፈዳ ካናበንዲ ደፋጂከ ቲንጨርቂ ጀዳ መሐረቡን ስጡ አሁን ከዚህ በኋላ አማርኛ ነው መሐረቡን ስጡ ግን እቺኛው ኦሮምኛ ምንድነች መጀመሪያ የሰማናት አደይ ወጣች አደይ ማን ሰየፋት ነው ራሷን ይወጣችሁ አደይ ተመልሰሽ ነይ ማን ያባረራት አይ ቲንክ እኔ ቤት ውስጥም ቆይ ሞዴሬተር ማኔጅ ላድርግ ላባር ሞዴሬተር ማን ነው ሞዴሬተር እኔ ፔጅ ውስጥ ቤቢ ሾው ማን ነው ሞዴሬተር ያለው ቲንክ እዛ ውስጥ ያሉ ሰዎች ዲስተንስ ማን ያስወረዳት ልጅቷ ራሷን ያወረደችው እኔ መች ሞዴሬተር አለኝ ኧረ እኔ እሰጥሻለሁ እዚህ ማን ነው ግን እሷን እንትን ቆይ ማን ነው ያሰው አይ ቲንክ ሞዴሬተሮች እየበጠበጡ ነው አይሽ ባለጌዎች እኮ ናቸው የኛ ሰዎች ቆይ የቱ ጋር ነው ገብቼ እንትን ማለት የምችለው እዚህ ኮምፒውተር ላይ ስለሆነ ቆይ moderator setting okay
ኦኬ አይ ቲንክ አሮን ነው ማስተካከል አልቻልኩኝም። በኋላ እንትን እለዋለሁ። አይ ቲንክ እያያችሁ ግን አንቺን እስኪ እዚሁ ላይ ማድረግ የምችል ከሆነ እንትን እንበል ሞዴሬተር ማድረግ የምችል ከሆነ ኢንቫይት ኦኬ ቲንክ እዚህ ላይ አንዴ ከገባው በኋላ ትንሽ አስቸጋሪ ነው። እሺ ወደ ፖይንቱ እንሂድ። የሚተረጉምልን ሰው ዘፈኑን የምንሰማበትን ሙሉን እንድንጨርስ አልፈለጉም። እኔ ግን ይሄን ዘፈን ትርጉም ማወቅ እፈልጋለሁ። በቴዲ ጉዳይ ልክ እንዳልኳቸው ይሄ የመጀመሪያ ፕሮግራሜ ነው። እኔ በደንብ ነው የምንቀጥለው። ቢኮዝ ቴዲ ያነሳው አብዮት ነው ለእኔ ወዳጆቼ፣ የቴዲ አፍሮ አብዮት ብየዋለሁ። ሲሪየስሊ ነው ማወራላችሁ። ቢኮዝ አዲስ ነገር ይዞ መጥቶ አይደለም፣ የኖርንበት እውነት ነው። ግን አብዮት ሆኗል። አሁን ሚዲያው ተቃጣጥለዋል። በአጠቃላይ ብልጽግና ተንበጫብጨዋል። ዛሬ በየመኪናው የወታደሮች መኪና ፒክአፕ ትራክ እያሽከረከረ ነው። የአዲስ አበባ ልጆችን 200-300 የአዲስ አበባ ልጆችን አስረዋል። ነገ ምን ይዞ እንደሚመጣ አናቅም። ቴዲ ላይ የሚመጣው ነገር አናቅም። ቴዲ እግዚአብሔር ይጠብቀው፣ እግዚአብሔር ይጠብቀው። ቢኮዝ መንግስት ቴዲ ነብሱን አስይዞ ነው የሚታገለው እዛ ውስጥ። እውነት ለመናገር ነብሱን አስይዞ ነው ለኢትዮጵያ ሕዝብ እውነት የተናገረው። የኢትዮጵያን እውነት በዚህ ደረጃ ህይወቱን አስይዞ ነው። እነዚህ ሰዎች ሀጫሉንም ገለዋል። እውነት ለመናገር ሀጫሉንም ገለውታል፣ አስገድለውታል። ማንም ይግደለው፣ እኔ ኦነግ ይግደለው፣ አብይ አህመድ ግን በእነዚህ ሰዎች ፖለቲካ ውስጥ there is no mercy። ሰው በመግደል ይታወቃሉ። አንድ በንቲ የሚባል ሰው ገለዋል፣ ብዙ ሰው ገለዋል፣ ህዝቡንም ገለዋል። ሲጨፈጭፉ ነው የኖሩት ላለፉት 8 ዓመታት። ህዝብ ኦሮሞ እያልኩ አይደለም። አሁንም ደግሞ ብልጽግና ሲባል ኦሮሞም እንደሚል እንደነዚህ እንደዘፋኞቹ ቴዲ ብልጽግናን ሲተች የኦሮሞ ዘፋኝ ዘሎ እንደሚገባው አንዳንዶቹ ኦሮሞ ብለው ይመጣሉ። ማንም ኦሮሞን አልጠራም ወንድሜ። ግን ስርዓቱ የኦሮሞ እያስመሰላችሁት ነው። ስርዓቱ በአጠቃላይ የኦሮሞ እያስመሰላችሁት ነው። አዎ ኦሮሞ የሆኑ የኦሮሞ ብልጽግና ፓርቲ የኦሮሞ ሰዎች ኤክሶ ቴንክ ዩ ወደ ላይና ሀሳብን ስጥ። የኦሮሞ ፖለቲከኞች ስርዓቱን እነሱ ናቸው እየመሩ ያሉት። ግን እነሱ የኦሮሞን ህዝብ በሙሉ አይወክሉም። የነሱ ግፍ የኦሮሞ ህዝብ ግፍ አይደለም። የነሱ በደል የኦሮሞ ህዝብ በደል አይደለም። ኦነስትሊ እኔ እንደዛ አላምንም። ትክክል አይደለም። ትናንትና ወያኔዎች ሲበድሉኛ ወያኔና ትግሬን ሰፕሬት አድርገናል። መሆን ያለበትም እንደዛ ነው። ሁል ጊዜ ብሔርንና ህዝብንና ፖለቲካን መለየት አለብን። ግን አሁን በማህበረሰብ ውስጥ እንደ አርቲስት የሆኑ ሰዎች ዘለው የኛ ነው ብለው የሚሉ ከሆነ ይሄ ለኦሮሞ ህዝብም የሚጠቅም አይደለም። የኦሮሞን ህዝብ በሌላ መንገድ የሚያሳይ ነውና ትክክል አይደለም ብዬ ነው ማምነው። እኔ አላምንም። ይሄ ስርዓት የኦሮሞ ልጆች ወለጋ ውስጥ ይታገሉታል። የኦሮሞ ልጆች እና ሀጫሉ ተገለውበታል በዚህ ስርዓት። እነዚህ አሁን ዘፈን የዘፈኑት ግን ገመችስ የሚባል መኪና ይነዳሉ። ተረኞች ናቸው። እነዚህ ተረኞች ናቸው። አዲስ አበባ መጥተው ኮንዶሚኒየም ምናምን ዘርፈዋል፣ መሬት ዘርፈዋል። ተረኞች ናቸው። የኦሮሞን ህዝብ አይወክሉም። ተረኞች ናቸው። የሚዘፍኑት እኛንን ዘራፊው እኛ ነው ኦሮሞ እያለ የሚጨምረው ለፖለቲካው እንጂ ኦሮሞ የሚለው እሱ ስለሚዘርፍ ነው፣ እሱ ስለሚገድል ነው ኦሮሞ እያለ ኦሮሞን እዛ ውስጥ የሚከተው እንጂ እነዚህ ዘፋኞች በአጠቃላይ አዲስ አበባ በባዶ እግሩ ሄደ የነበረ ላለፉት 8 ዓመታት ምን ያህል ቪላ ቤት አግኝቷል? ሰርቶ አይደለም ያገኘው፣ ተረኝነቱን ያሰጠው። የሱን ምናምን ትሏቸው ዘፍኖ የትኛውን ኮንሰርት አድርጎ ነው? ኦነስትሊ የትኛውን ኮንሰርት በሙሉ ቦሌ ነው ያላቸው ቤታቸው። እነዚህ ቢታይ እርግጠኛ ነኝ ለምን ተረኛ ስለሆኑ ነው። ሰርተው ግን አይደለም፣ እርግጠኛ ነኝ።